አርሰናል በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ከሜዳው ውጭ ተጉዞ ወደ አትሌቲኮ ቢልባኦ ሳን ማሜስ ተጉዞ እንግዲህ ከቢልባኦ ጋር ጨዋታውን ማድርጎ ነበር። ይህንን ጨዋታ እንግዲህ መድፈኞቹ አርሰናል በበላይነት መውጣት የቻሉበትን ሂደት ተመልክተናል። አርሰናል በጨዋታው ላይ እንግዲህ 2-0 በሆነ ውጤት ነው ማሸነፍ የቻለው። አሁን ከውጤቱ ጋር የተገናኙ ጉዳዮችን ለማንሳሳት ሳይሆን እንደ አርሰናል ትናንትና በነበረው የጨዋታ እንቅስቃሴ ምን ነገሮችን አስመለከተን የሚሉና ከጨዋታው በኋላ እነ ሚኬል አርቴታስ ምን አሉ የሚሉትን ሀሳቦች በወፍ በረር ለማንሳሳት ጥረቶችን እናርግ። ሚኬል አርቴታ ምንድን ነው ያለው? እንግዲህ ከጨዋታው መጠናቀቅ በኋላ እኔ ውሳኔዎችን መወሰን እንዳለብኝ እረዳለሁ። የኔ ግዴታ ደግሞ ጨዋታዎችን ማሸነፍ የምንችልባቸው ውሳኔዎች ቡድኑ ላይ መጨመር ነው የሚል ሀሳብን ሰጥቷል። ይህ ማለት ምን ማለት ነው? ሊያንድሮ ትሮሳርድ እንደዚሁም ደግሞ ጋብሪኤል ማርቲኔሊ ወደ ሜዳ ተቀይረው ገብተው ነው ያን የመሰለ እንቅስቃሴ በማሳየት ቡድኑን አሸናፊ እንዲሆን ያደረጉትና ሚኬል አርቴታም እንግዲህ ምንድነው ያለው? እነዚህን ተጫዋቾች ማኔጅ ማድረግ፣ ይህንን ቡድን የማዋቀር፣ ይህንን ቡድን የአሸናፊነት ስነልቦናና ባህሪ እንዲላበስ የማድረግ ግዴታዎችም የኔ ናቸው። እነዚህ ስራዎችን እንግዲህ በሚገባው መልኩ ሰርቻለሁ ብዬ አስባለሁ የሚል ሀሳቡንም ሰጥቷል። ሌላው እንግዲህ ስለ ዙቢሜንዲም ተጠይቆ ነበርና ማርቲን ዙቢሜንዲ እጅግ በጣም የተረጋጋ እንደዚሁም ደግሞ መሀል ሜዳውን እንዴት መቆጣጠር እንዳለበት የሚያውቅ እግር ኳስን የተረዳ እንደዚሁም በአሸናፊነትና ልቦና ውስጡን የገነባ ተጫዋች ነው የሚል ሀሳቡን ሰጥቷል። ምናልባት እንግዲህ ስለ ተጫዋቾች ያለኝ ስሜት ከጊዜ ወደ ጊዜ ከፍ እያለ የመጣበትም አጋጣሚ አለ። እንደዚሁም ቡድናችን እንደ ቡድን ጥሩ የሚባሉ እድገቶችን እያሳየ ይገኛል የሚል ሀሳቡንም እንደዚሁ ሚኬል አርቴታም ሰጥቷል። አርቴታ የይዘው ምንድነው ያለው? እንግዲህ ከአርሰናልን ከተቀላቀለበት ጊዜ አንስቶ ጥሩ የሚባሉ ቁጥሮችን እያስመዘገበ ይገኛል። በአማካኝ የሚኬል አርቴታ እንግዲህ የጨዋታ እንቅስቃሴዎችን ስትመለከቷቸው በእርግጥም በሁለት አሰልጣኞች ብቻ ነው የሚበለጠው። በእርግጥ እንግዲህ እነዚህ አሰልጣኞች ምንድናቸው ካልን በውድድር መርሃ ግብሮቹ ላይ ካርሎ አንቸሎቲ ኦልሞስት የጨዋታዎቹ ወደ 2.2 አካባቢ ነጥቦችን የሚይዝ ቡድን ገንብተው ነበር። ሲሞኔ ኢንዛጊ 2.09 አካባቢ፣ ሚኬል አርቴታ 1.96 አካባቢ ነጥቦችን የሚሰበስብ ቡድን ነው። ስቲል ከአርኔ ስሎት የተሻለ ቁጥራዊ መረጃዎችም አሉት። እነዚህ እንግዲህ ምንድናቸው? 15 የጨዋታ መርሃ ግብሮች እንደው ላብነት ያክል ብትወስዱ በቻምፒየንስ ሊጉ ሚኬል አርቴታ ጥሩ የሚባሉ ቁጥሮችን ማስመዝገብ የቻለ አሰልጣኝ እንደሆነ በደንብ ያሳያል ወይም ያሳብቃል። ከዚህ ጋር ተይዘው እንግዲህ ምናልባት የሚኬል አርቴታ ቡድን በአውሮፓ ቻምፒየንስ ሊግ ረጅም ርቀቶችን ለመጓዝ አሁንም ቢሆንም ጊዜያቶቹ እንደደረሱ የሚያሳብቁ እንቅስቃሴዎችን በትናንትናው ዕለት ተመልክተናል። ሌላው ማርክ ጌን ለማስፈረም ማንቸስተር ዩናይትድ በፍክክር እንቅስቃሴ ውስጥ አለው ብሏል። ተጫዋቹን ለማስፈረም እንግዲህ በጣም በርካታ ፈላጊ ክለቦች እንዳሉት ይታወቃል። የስፔኑ ክለብ ባርሴሎናና ሪያል ማድሪድ፣ ከእንግሊዝ ሊቨርፑልና ማንቸስተር ሲቲ እንደዚሁም ደግሞ ማንቸስተር ዩናይትድም አሁንም ቢሆን እድሉን ለመሞከርና በዚህ የዝውውር እንቅስቃሴ ውስጥ ተሳታፊ ለመሆን አበክሮ ስራዎችን እየሰራ ይገኛል የሚሉ በጣም በርካታ ጭምጭምታዎችም ተሰምተዋል። ለማንኛውም ማርክ ጌ መዳረሻው ወደት ሊሆን ይችላል የሚለው ጉዳይም የሚጠበቅ አበይት ጉዳይ ነው። አሰልጣኝ ጆዜ ሞሪኒዮ በዋና አሰልጣኝነት መንበረ ስልጣን እንግዲህ ሊረከቡ ዝግጁ ናቸው ተብሏል። ሲኤንኤን ፖርቹጋል ባስነበበው ዜና መሰረት ወደ ሀገረ ፖርቹጋል ተጉዘው የቤኔፊካ እግር ኳስ ክለብ ዋና አሰልጣኝ ለመሆን በቃል ደረጃ እንግዲህ ጆዜ ሞሪኒዮ ስምምነት ላይ መድረሳቸውም ተዘግቧል። ጆዜ እንግዲህ ወደ ቤኔፊካ የሚያመሩ ከሆነ በቤኔፊካ ቤት እጅግ ጥሩ የሚባል ቡድናዊ ግንባታዎችን ፈጥረው በአውሮፓ ውድድሮች ላይ የነቃ ተሳትፎ የሚያደርግ ቡድናዊ ግንባታዎችን የመፍጠር ግዴታዎችም እንደዚሁም በሳቸው ላይ ይጣልባቸዋል የሚሉ በርካታ መረጃዎችም እንደዚሁም የተሰሙ ነው የሚገኘው ማለት ነው። ሌላው አርሰናል እና ባርሴሎና ተፋጠዋል። እንግዲህ የአርሰናል እግር ኳስና የባርሴሎና እግር ኳስ ቡድን የተፋጠጡት በፓልሜሬሱ ተከላካይ ሉዊስ ቤንዴንቲ አማካኝነት ነው። የ19 ዓመቱ ተጫዋች ኦልሞስት ወደ 13 ሚሊዮን አካባቢ የዝውውር ገንዘብ ተለጥፎበታል። ነገር ግን ባርሴሎና ከ10 ሚሊዮን በላይ ለዚህ ለፓልሜሬሱ ተከላካይ እንግዲህ ሉዊስ ቤንዴንቲ የመክፈል ፍላጎትም የላቸውም። ነገር ግን አሁንም ተጫዋቹን ለማስፈረም አርሰናሎችም ፈላጊ ሆነው ብቅ ብለዋል የሚሉ ዜናዎችም በስፋት የተሰሙ ይገኛሉ። ከአርሰናል ጋር በተገናኘ ዊሊያን ሳሊባን ለማስኮብለል ሪያል ማድሪድ አሁንም ቢሆን ተቀዳሚ ከሚባሉ ፈላጊ ክለቦች መካከል አንደኛ ሆኗል። ነገር ግን ያው ሳሊባ በአርሰናል ቤት ያለ ቆይታ ምንም ጥርጥር የሚያስገባ ወይም ደግሞ የሚያጠራጥር ጉዳይ እንዳልሆነም ይታወቃል አይደለ? ተጫዋቹ በአርሰናል ደጋፊዎችና ለአርሰናል እግር ኳስ ክለብ ባለኝ ፍቅር ምክንያት በዋነኛነት ለአርሰናል ዋንጫዎችን ሳላመጣ ዋንጫዎችን ሳልሰጣቸው ከክለቡ ለቅቄ መውጣት አልፈልግም ሲል አስተያየቱን ሰጥቶ እንደነበር ይታወቃል። ለማንኛውም እንግዲህ ሪያል ማድሪድ ተጫዋቹ ፈላጊ ሆኖም እንደዚሁም ብቅ ስለማለቱም ተዘግቧል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪምን በተመለከተ በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ነገር ግን እነ ሰር ጂም ራትክሊፍ ሩበን አሞሪምን ከዩናይትድ መንበረ ስልጣን አሰልጣኝነቱ የማሰናበት ምንም አይነት ፍላጎት የላቸውም ተብሏል። እንግሊዛዊ ቢሊዮነር ፖርቹጋላዊ አሰልጣኝ እንግዲህ በክለቡ እንዲቆይ ጽኑ ፍላጎት እንዳላቸው አሁን መናገራቸው ነው ማንቸስተር ኤቭሪቲንግ ነው የዘገበው። በነገራችን ላይ የማንቸስተር ዩናይትድ እግር ኳስ ክለብ ከፍተኛ አመራሮች ምናልባት ሩበን አሞሪም በቃኝ ብለው ክለቡን ለቀው ቢወጡ ወይም ደግሞ እንደው በቃኝ ብለው ክለቡን ለቀው እንኳን ባይወጣ በቡድናዊ መዋቅር ግንባታ ደረጃ እንግዲህ የተለያዩ ጥያቄዎች የሚነሱበት ከሆነ በማለት አንዳንድ አሰልጣኞችም በእጩነት ይዘዋል የሚሉ መረጃዎችን ተመልክቻለሁ። እውነት ለመናገር እነዚህ በእጩነት እንግዲህ ከማንቸስተር ዩናይትድ ጋር ስማቸው የሚነሱ አሰልጣኞች አንዳቸው ማለት በሚቻል መልኩ ለዩናይትድ ይሆናሉ ተብሎ የሚታሰቡ አይነት አሰልጣኞች አይደሉም። የክሪስታል ፓላስ አሰልጣኝ ኦሊቨር ግራስነር፣ ማርኮ ሲልቫ፣ አንዶኒ
አንቶኒ ራዮላ፣ ማውሪሲዮ ፖቼቲኖ፣ ጋሪ ሳውዝጌት እነዚህን የመሳሰሉ አሰልጣኞች እንግዲህ በሩበን አሞሪም ምናልባት ክለቡን ለቀው የሚወጣ ከሆነ በማለት ሚረር ስፖርትም የማንቸስተር ዩናይትድ ሰዎች በዋነኛነት የዝውውር ኢላማቸው ውስጥ ያስገቧቸው አሰልጣኞች ናቸው ሲል እንግዲህ የሚያጋራው መረጃንን ይመስላል። ነገር ግን አሞሪም እንዲቆይ ከተፈለገ አዳም ዋርተንን ለማስፈረም ዩናይትድ ሰዎች ላይ ታች ያሉ ይገኛሉ ተብሏል። ይሄ የሆነበት ዋነኛ ምክንያት እንግዲህ ከአዳም ዋርተን የሚመጣ ከሆነ አማካይ መስመሩ ላይ ቢያንስ የተረጋጋ ማንቸስተር ዩናይትድ ልንመለከት እንችላለን በሚል የክለቡ ከፍተኛ አመራሮች እንግዲህ በዝውውር ገበያው በንቃት ለመሳተፍ ዝግጁ ናቸው የሚሉ መረጃዎችም ተሰምተዋል የሚለው የመጨረሻ ጉዳያችን ነው። አድማጮች እንዲያጫጭርና ፈጣን ስፖርታዊ ጉዳዮችን በብርሃን ፍጥነት ወደ እናንተ የምናደርስበት የዩቲዩብ ቻናላችን ሜዳ ስፖርት ሰብስክራይብ በማድረግ እንግዲህ በአብሮነት ከኛ ጋር ቆይታ እንድታደርጉ ስንል በአክብሮት የምንጋብዛችሁ ይሆናል ማለት ነው። በሌሎች ስፖርታዊ ጉዳዮች ተመልሰን እስከምንገናኝ መልካም ጊዜ